ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ለእግዚአብሔር ፈቃድ በሚኖረን እጅግ አጭር ደቂቃ የምንቆይበት የትምህርት ርዕስ አባታችን ቅዱስ ጳውሎስ ለተሰሎንቄ ክርስቲያኖች በላከው መልእክቱ በአንደኛ ተሰሎንቄ መልእክት ምዕራፍ 2 ቁጥር 18 ላይ ያለውን ቃል መነሻ አድርገን ነው የምንነጋገረው። ቃሉ እንዲህ ነው የሚለው: እኔም አጵሎስም ወደ እናንተ 2 ጊዜ 3 ጊዜ ልንመጣ ወደን ነበር፣ ሰይጣን ግን አዘገየኝ ይላልና ዋና ለትምህርታችን መግቢያ ርዕስ የምናደርገው ሰይጣን አዘገየኝ በሚል ርዕስ ነው የምንነጋገረው። እስቲ በሉ ሰይጣን በሉ አዘገየኝ። ይህንን ቃል የተናገረው መናገር ብቻ አይደለም፣ ዘመናትን አልፎ እየጠቀስን እያነበብን ከፍ እያልን ከምራፉ ዝቅ እያልን ከዳጉ እያጣቀስን እንድናነበው የጻፈልን ብርሃናት ዓለም ቅዱስ ጳውሎስ ነው። ያው ቅዱስ ጳውሎስን የማያውቀው ክርስቲያን አለ ተብሎ አይታሰብም። ቅዱስ ጳውሎስ በቀደመ ሕይወቱ በአይሁድ እምነት ውስጥ ይኖር የነበረ፣ እዛም በነበረ ጊዜ በሶስት የእርከን ወይም በሶስት የስልጣን እርከን ውስጥ ያለፈ፣ በመጨረሻም ደማስቆ በምትባለው ቦታ ላይ ለአገልግሎት የተጠራ ነው። በቀደመ ሕይወቱ በነበረበት ጊዜ አሳዳጅ የነበረ፣ እንዲሁ ደግሞ ከዘመኑ ዕውቅና ሊቅ ከተባለው ገማልያል እግር ስር ቁጭ ብሎ የተማረ ቅዱስ አባት ነው። ኋላም ወደ አገልግሎት ከተጠራ በኋላ እንግዲህ ሁላችን እንደምናውቀው ተሳዳጅ የነበረ አሳዳጅ የነበረ ተሳዳጅ የሆነ ምንም በአዲስ ኪዳን ያለውን ነገር ለማመን ማወቅ የማይፈልግ አይነት ሰው የነበረ፣ በጸሎት መጀመሪያው በመገለጥ ሁለተኛው ቅዱስ ዮሐንስና ቅዱስ ጴጥሮስ እሱ ጋር በነበሩበት ጊዜ በትምህርት ያወቀ፣ ረጅሙን ዘመን በማስተማርና በመጻፍ ያለፈ ነው። በአዲስ ኪዳን ከምናገኛቸው መጻሕፍት መካከል 14ቱን መልእክታት የጻፈልን ቅዱስ አባት ነው። ለዚህም ነው ሊቃውንተ ቤተክርስቲያን ቅዱስ ጳውሎስን በተለያየ ስያሜ ይጠሩታል። ብርሃናት ዓለም ይሉታል፣ 13ኛው ሐዋርያ ይሉታል፣ በተለያየ ስም ይጠሩታል። እና ይህ ቅዱስ አባት በቅዱስ መጽሐፉ ላይ በተለይ በሐዋርያት ሥራ ላይ ከተመዘገበልን ስለ እርሱ ከተነገሩ ወይም ከተመዘገቡልን ታሪኮች መካከል ስናነብ 3 አብይ ጉዞዎችን አካሂዷል። ከ2746 ኪሎ ሜትሮችን በላይ ተጉዞ ብዙዎችን ለእግዚአብሔር መንግስት ያበቃ ቅዱስ አባት ነው። ሲናገር የሚሰማ ነበረ። በእጁ ተአምራትን ያደርግ የነበረ፣ የነፍሱ ቅድስና ለስጋው ይበቃለት፣ የስጋው ቅድስና ለልብሱ በቅቶለት በልብሱ ሳይቀር ብዙ ድውያንን ይፈውስ የነበረ ቅዱስ አባት ነው። ታዲያ ይህ ቅዱስ ጳውሎስ ከጻፋቸው 14 መልእክታት መካከል አንዱ ወደ ተሰሎንቄ ክርስቲያኖች የላከላቸው መልእክት ነው። ዋና ይህ የተሰሎንቄ መልእክት የተጻፈበት ዓላማው ተሰሎንቄ በ3 አብይ ጉዳይ ትታወቃለች። የመጀመሪያ የምትታወቅበት ነገር ምንድነው ከተባለ ዕለት ዕለት አዲስ ነገር በማወቅ ነፍሳቸውን ማርካት የሚፈልጉ አይነት ምእመናን ያሉባት ቦታ በመሆን ትታወቃለች። ለዚህም ነው አውሶፋጊዮስ የሚባል ብዙ መምህራን ወይም አዲስ ነገር አለን የሚሉ ፈላስፎች ቆመው የሚያስተምሩበት ጉባኤ ዘርግታ ነበረ እና እዛ ጉባኤ ላይ እየመጡ ብዙዎች በየዕለቱ አዲስ ነገር እየነገሩ ሰውን የእውቀት ሰው ያደርጉት የነበረ ተሰሎንቄ በዚህ የምትታወቅ አገር ነች። ሁለተኛ ተሰሎንቄ የምትታወቀው 3 አማልክትን በማምለክ ነው። የመጀመሪያ የፀሐይ አምላክ የሚባል አላት፣ ሁለተኛ የጨረቃ አምላክ የሚባል አላት፣ ሶስተኛ ደግሞ የማይታወቅ አምላክ ብላ ታመልክ የነበረች አገር ነች። በዚህ ትታወቃለች ተሰሎንቄ። ሌላው ሶስተኛው ተሰሎንቄ በምን ትታወቃለች ከተባለ ያን ጊዜ ከነበሩ የንግድ ማዕከላት ከሚባሉ ሀገራትና ከተሞች መካከል አንዷ ተሰሎንቄ ነበረች። ብዙዎች ግብይትን ለመገበያየት ወደዚች ወደ ተሰሎንቄ ወደ ተባለችው ቦታ ይመጡ ነበረ። ቅዱስ ጳውሎስ ይህን 3ቱንም ነገር ያውቅ ስለነበረ ወደዚህ ቦታ ሲመጣ በሚያውቁት በሚያምኑት ነገር እየመሰለ አስተምሯቸዋል። ቀድሞም ሲገባ ያስተማረበት 3 አማልክትን እንደሚያመልኩ ያውቅ ስለነበረ በእናንተ ዘንድ 3 አማልክት እንዳለ አውቃለሁ፣ የመጀመሪያይቱ የፀሐይ አምላክ የሚባል እንዳለ ሰምቻለሁ፣ አውቃለሁ፣ ልክ ናችሁ። ፀሐይን ነይ ውጪ ነይ ግቢ ሲላት የምትመጣለት የምትሄድ የምትታዘዘው አምላክ አላት። የጨረቃ አምላክ አለ ብላችሁ ታምናላችሁ፣ አውቃለሁ፣ ልክ ናችሁ።
ጨረቃ በማታ እንደምትሰለጥን ሰዓቷ በደረሰ ጊዜ ነይ ውጪ ደግሞም ሰዓቷ ባለቀ ጊዜ ግቢ የሚላት አምላክ አላት። ሶስተኛና የመጨረሻውን የማይታወቅ አምላክ አለ ብላችሁ እንደምታምኑ አውቃለሁ፣ ልክ ናችሁ። አሁን ግን ይህ የማይታወቀው አምላክ ታወቀ። ከእመቤታችን ከቅድስት ድንግል ማርያም ተወለደ። በአጭር ቁመት በጠባብ ደረት እኛኑ መሰለ ከኃጢአት በቀር። በመካከላችንም በየጥቂቱ እያደገ 30 ዓመትን በሞላው ጊዜ ጥምቀትን ተጠምቆ ጥምቀታችንን ባርኮልን ደግሞም 40 ጾምን ከጾመ በኋላ 12ቱን ሐዋርያት መርጦ ስለ አዲሱ መንግስት አስተማራቸው። እስከ መስቀል ሞት ድረስ ወዶን ሞትንም ድል አድርጎ ተነስቶ 40 ቀን ከቆየ በኋላ አርጓል። በ50ኛው ቀን መንፈስ ቅዱስን ልኮልን ደግሞም እኛን መምህራንን አባት አድርጎ ወደናንተ ልኳል ብሎ አዲስ ነገር ነገራቸው። በዚህም ልባቸው ይቀልጥባቸው ደስ ይላቸው ነበር ይላል። አያውቁ የነበሩ ስላወቁ ከነሱ ተሰውሮ የነበረው ነገር ስለገለጠ አንድም ያን ጊዜ ሞትን የመጨረሻ ባለስልጣን አድርገው ያስቡ ለነበሩ ለተሰሎንቄ ክርስቲያኖች ሞት ተራ ነገር እንደሆነ ገለጠላቸው። ከዚህ በኋላ የማያውቁትን ነገር ስላወቁ ክርስትናን ተቀብለው በዚህ በተዋህዶ በቅድስት ቤተክርስቲያን ውስጥ መኖር ጀመሩ። ለሌላ አገልግሎት ወደ ሌላ ቦታ በሄደ ጊዜ ግን እነዚህ ሰዎች የተተከሉበት ቦታ አሸዋማ ስለነበረ በስሜት የተቀበሉትን በስሜት ስለተውት ብዙዎች ከክርስትና ስለወጡ ለቅዱስ ጳውሎስ ያን ጊዜ የነበሩ መምህራን የተወከሉ ቀሳውስት ለቅዱስ ጳውሎስ ደብዳቤ ልከውለት ነበረ። የቀደመ ፍቅራቸውን ስለመተዋቸው ክርስትናቸው ላይ ልዝብነት ስላገኛቸው ይቻል እንደሆነ መጥተህ እንድታስተምረን አይሆንልን እንደውን ግን መልእክት ጻፍልን አሉት። ለዚህም ነው የተሰሎንቄ መልእክትን የጻፈላቸው። 2 ጊዜም 3 ጊዜ ወደ እናንተ ልመጣ ወድጄ ነበር፣ ሰይጣን ግን አዘገየኝ አላቸው። ይሄው ቅዱስ ጳውሎስ ሰይጣን አዘገየኝ ብሎ ሲናገር እንግዲህ ቅዱስ መጽሐፍት የተጻፈው ለእኛ ነው። ስናነበው ትምህርቱን እንድንወስድበት ተግሳጹ ለኔ ነው ብለን እንድንቀበልበት ስለሆነ ቅዱስ ጳውሎስ የጻፋት መልእክት ዛሬ ለእኛ ለሁላችንም ለዘገየን ሰዎች መማሪያ ወይም መመለሻ መልእክታችን ነች። ዛሬ ቤተክርስቲያንን ከማወቅ ብዙዎቻችን ዘግይተናል። ቤተክርስቲያንን ከማወቅ ከመውደድ ጭምር ኋላ ደግሞ እናነሷለን። ቅዱስ ያሬድ የተናገረው ቤተክርስቲያኔን አየዋት ከዛም ደግሞ አወቅኳት ስለዚህም ደግሞ አፈቀርኳት ብሎ የተናገረው ሰይጣን ማንን መቼና ለምንድነው የሚያዘገየን የሚለውን ነጥቡን ብቻ አንስቼ ትምህርቴን እጠቀልላለሁ። በድጋሜ ለሊቃውንቱ ምስጢር ጥበብ የገለጠ አምላካችን ለሁላችን የሚግለጥልን። ሰይጣን አዘገየን ስንል ምን ማለታችን ነው የሚለውን መጀመሪያ ቃሉን መተርጎም ያስፈልጋል። ሰይጣን አዘገየኝ ማለት መዘግየት የሚለው ቃል ሊቃውንቱ በብዙ ተርጉመውታል። ከነ ቅዱስ ኤጲፋኒዮስ ጀምሮ ቅዱስ ዮሐንስ አፈወርቅም በተለያየ አንቀጽ ተርጉመውታል። የመጀመሪያው መዘግየት ማለት ምን ማለት ነው ከተባለ አንድን ነገር ማድረግ እየፈለጉ አለማድረግ መዘግየት ተብሎ ተተርጉሟል። ማድረግ እየፈለጉ አለማድረግ። ለምሳሌ እዚህ ውስጥ ካለን ምእመናን እንግዲህ 250 የሚያህል 2500 የሚያህል ሰው በ3 ደብር ትምህርት ዛሬ ጀምሯል። ይሄ ሁሉንም ሰው ግን ስናይ ዲያብሎስ በአንድ ነገር አዘግይቶናል። መማር እንፈልጋለን ግን አንማርም። ቤተክርስቲያናችንን ማወቅ እንፈልጋለን ግን አንሞክርም። ወይም ደግሞ ልናውቃት አንድ እርምጃ አልጀመርንም ነበር። ንስሐ መግባት እንፈልጋለን አልገባንም። መቁረብ እንፈልጋለን አልገባንም። በዚህ ሁሉ ነገር ዲያብሎስ አዘግይቶን ቆይቷል። በዚህ ሁሉ ነገር ዲያብሎስ አዘግይቶን ቆይቷል። ምን ማለት ነው? በዚህ ሁሉ ነገር አዘግይቶን ቆይቷል ማለት እንግዲህ ቅዱሳኑን እነ ቅዱስ ጳውሎስ 10ኛ ማዕረግ ደረጃ የደረሱትን ለማዘግየት የሚጥር የሚሞክር ዲያብሎስ እኛ ገና ቅድስናን ያልጀመርነው ደግሞ እንዴት ባለ ነገር እንደሚያዘገይን መመልከት ያስፈልጋል። ስለዚህ መዘግየት የሚለው የመጀመሪያ አንድ ነገር ማድረግ እየፈለጉ አለማድረግ መዘግየት ተብሎ ተተርጉሟል። ሁለተኛ ነገሩ ከሚፈጸምበት ቦታ ተገኝቶ ያን ሱታፌ ላይ የእኛን ተሳትፎ አነስተኛ ማድረግም መዘግየት ተብሎ ተጠርቷል። ይሄን እንዴት ተመለከቱታላችሁ መሰላችሁ? ለምሳሌ ቤተክርስቲያን ብዙ ጊዜ ጉዞዎች ይዘጋጃሉ። ጉዞ እንሄዳለን። ጉዞን ዲያብሎስ ጉዞ አትሂዱ በሚል መንገድ አይደለም የሚያዘገየን። ጉዞ ቦታ እንሄድና ከጉዞ በረከት ግን ምን ያደርገናል? ያዘገየናል። ከፍ ብለን ግሸን ዝቅ ብለን ዋልድባ እንውረድ ብንል የሚመች ዕድሜ ስለሆነ ዲያብሎስ አትሂዱ ብሎ ያዘገየንም። ምክንያቱም በመሄድ የሚገኘውን ጸጋ እናውቃለን። እዛ ቦታ ላይ ብንሄድ ልናገኘው የምንችል መንፈሳዊ ጥንካሬ ብርታቱ ምን እንደሆነ እናውቃለን። ዲያብሎስ ይሄንን እንደምናውቅ ስለሚያውቅ አያዘገየንም።
ቦታው ላይ እንሄዳለን ግን ያንን ሳንፈጽም ምን እንድናደርግ ያደርገናል እንድንመለስ ብዙ ጊዜ ራሳችንን እንታዘብ ጉዞን የሚያህል ነገር ይደን ደብረ ሊባኖስን የሚያህል ቦታ ሄደን ከቅዱስ አባት ከአቡነ ተክለ ሃይማኖት ገርላቸውን መልካቸውን ተማጽኗቸውን ቢቻል ቤተክርስቲያኑ ላይ የሚገኘውን ሁሉ እየተዳበስን ፈውስ ማግኘት ሲኖርብን ቦታው ላይ ግን አንዱን ማሁን ከተቀስኳቸው ነገሮች ጋር ሳናደርግ የተመለስንበትን ጊዜ ማሰብ ነው ዲያብሎስ ያዘገያል ማለት መዘግየት በእንዲልክ ይተረጎማል ለምንድነው ግን የሚያዘገየን ወይም ዲያብሎስ እኛም በማዘግየቱ ምንድነው የሚጠቀመው የሚለውን ሶስት ነጥብ አንስተን ትምህርቱን እንጠቅልለው የመጀመሪያ ዲያብሎስ የሚያዘገይበት ዋናው ዓላማ የሰው ልጅ እድሜ የተወሰነች ነች ቅዱስ ዳዊት በመዝሙረ ዳዊት መዝሙር 99 ከቁጥር 10 እስከ 11 እንደነገረን የሰው ልጅ እድሜ ቢበዛ 70 ቢጠነክር 80 ነው ተሰፍሮ የተሰጠው ነው የሰው ልጅ እድሜ ምን ያለ ነው የተወሰነ ያው ብዙ ጊዜ ይጨምራል ይቀንሳል የሚለው ራሱን የቻለ በሊቃውንቱም ዘንድ በደንብ ውይይት የሚያደርጉበት የሚነሳ ነው የሰው ልጅ እድሜ ግን በጥቅሉ ስናነሳው እንደ በጀት ዓመት አድርጋችሁ ያስቡት ለአንድ ሰው 80 ከተሰጠ የኖረውን እድሜ ከ80 እየቀነሰ የሚመጣ ነው በቁጥር የጨመረ ቢመስል ከመኖር ግን እያጎደለ የሚመጣ ነው ዲያብሎስ ይህንን ስለሚያውቅ ከሰው ልጆች እድሜ ውስጥ የሚጠበቅብን ከእኛ ሁለት ነገር ነው የመጀመሪያ ሃይማኖት ነው ሁለተኛ ምግባር ነው እንግዲህ ሃይማኖት ስላለን ዲያብሎስ ያዘገየናል በተለይ ቅዱስ ባስልዮስ በነበረበት ዘመን ይህንን ጥያቄ ጠይቀውታል ባስልዮስን በዘመኑ የሚታወቁ ማቴማቲሽያንስ የሚባሉ ሊቃውንት መጡና ስለ ሃይማኖትና ስለ ምግባር ቅዱስ ያዕቆብ በመልእክቱ ሁለተኛው ምዕራፍ ያስተማረበትን ሲተረጉም መጡና ጠየቁት እንዲህ ብለው አሁን የምታስተምረው ነገር እኛ ከምናውቀው ዘመናዊ ትምህርት ጋር አመሳጥረ ንገረን አሉት ሃይማኖት ማለት ምን ይያለ ነው ሲተረጉምላቸው የነበረ ሃይማኖት ካለ ምግባር ምግባርም ካለ ሃይማኖት ምውት ነው ይያለ ሲተረጉም ስለነበረ ሃይማኖትና ምግባርን አልተረድተውትም ስለነበር ጠይቀውታል እንዲህ ብለው ሃይማኖትና ምግባር በማቴማቲክስ ወይም እኛ በመናውቀው በቁጥሩ አስረዳን አሉት እንኩ ተቀበሉ ያዙ አለና ሃይማኖት ማለት አንድ ቁጥር ነች አለ ስንት ቁጥር አንድ ቁጥር ነች ምግባር ማለት ዜሮ ቁጥር ነች ይሄንን እንዲህ በምሳሌ ተረዱታልና ለምሳሌ ሰው ሃይማኖት ሳይኖረው ምግባር ቢፈጽም ምን ይረባዋል አላቸው እንግዲህ ሃይማኖት ሳይኖረው ምግባር መፈጸም ማለት አንድ ቁጥርን ያልመረው ዜሮ መደርደር ማለት ነው ለምሳሌ የተራበ ሰው ቢያበላ ምግብ አንድ ዜሮ ያስቀምጣል ደግሞ ልብስ የሌለውም ቢያለብስ ሌላ ዜሮ ያስቀምጣል በጎ ምግባራትን ሲፈጽም ዜሮ መደርደር ነው አንድ ቁጥር ካልመራችሁ ዜሮ ብቻውን ጥቅም የለውም ማለትና ወደ ሃይማኖት መለሰላቸው ሃይማኖት አንድ ቁጥር ስለሆነች ሃይማኖት ያለው ሰው ምግባርን ቢፈጽም ለምሳሌ የተራበን ሰው ስለ ቅዱሳን ብሎ ስለ ክርስቶስ ብሎ ቢዘከረው ቢያበላው ጽድቅን ፈጸመ አንድ ዜሮ ያስቀምጣል አንድ ላይ ዜሮ ስትመጣ ስንት ሆናለች 10 አይደለም ልብስ የሌለውን ሰው ቢያለብስ ሌላ ዜሮ ያስቀምጣል 100 ይሄንን እየጨመርክ ብትመጣ ጽድቅ እንዲነች ስለዚህ ሰው ሃይማኖት አንድ ቁጥር ስላለችው ምግባር ሳይፈጽም ከእርሱ ጋር በሲኦል እንዲወድቅ ያደርገዋል ልብ በሉ ይሄንን ላለመፈጸማችን የመጀመሪያው ቤተክርስቲያናችንን አለማወቅ እንቅፋት ሆኖብናል ለሁላችን ዲያብሎስ እኛን ያዘገየ ብዙ ነገር እናውቃለን ሳይንሱን እናውቃለን ምናልባት በተማርንበት ዘርፍ እያንዳንዳችን በጣም ብዙ ነገር እናውቃለን የቤተክርስቲያን የሆነውን ነገር ግን ዲያብሎስ እንዳናውቅ ያዘገየናል ለምንድነው የሚያዘገየን ቤተክርስቲያንን ካወቅናት እንወዳታለን ከወደድናት እናፈቅራታለን ቅዱስ ያሬድ ያለው ማለት ነው ቤተክርስቲያንን አየዋት ካየዋትም በኋላ ምን አደረኳት አወቅኳት ካወቅኳት በኋላ አፈቀርኳት ለዚህም ነው ሰማዕታት ሞታቸው እንደምንም አድርጎ ቆጥረውት ወደ ሰማዕትነት ሁሉን ነገር ትተው የሚገቡት ሶስተኛው ደረጃ ላይ ስለገቡ ነው አሁን ይሄንን መዘግየት ለመቅረፍ ነው ዛሬ እዚህ የመጣ ነው ዲያብሎስ በብዙ አሁን ታዩታላችሁ ትምህርቱ ተጀምሩ እስከ ዛሬ ስራ በጣም ለቀቅ ብሎላችሁ የነበራችሁ ሰዎች በዘመኑ ቋንቋ ቢዚ ያደርጋችኋል በተለያየ ነገር በተለያየ የሥራ ምናልባት ተማሪዎችም ካለን ሰራተኞችም ካለን በተለያየ ነገር ዲያብሎስ ይሄንን የትምህርታችንን እንዳናውቀው አድርጎ ሁላችንም ቢዚ ያደርገናል ምን ማለት መሰላችሁ መዘግየታችን ዲያብሎስ ሊያዘገየን እየጣረ እንደሆነ ማወቅ ያስፈልገናል ቤተክርስቲያንን የሚያውቃት ሰው ምን ያደርጋታል ይወዳታል እስከ መጨረሻው ሰማዕት ለመሆን ራሳችንን ቆርጠን እንመጣለን አሁን ወደዚህ ስንመጣ በብዙ ድካም በብዙ ትግል ነው የመጣ ነው
ይሄንን እግዚአብሔር ለበረከት አድርጎ ይቆጥሯል። እቺ በረከት እኛን ከሲኦል የምትታደግ ከሲኦል ብቻ አይደለም በምድር ብዙ ወደ ሲኦል እየተንደረደሩ ያሉ ሰዎችን ለማዳን እግዚአብሔር እናንተን ምክንያት አድርጎ እንዲጠቀምባቸው አድርጎ ነው ያመጣው። ዲያብሎስ ይህንን ስለሚያውቅ ያዘገያቸዋል። ስለዚህ የሰው ልጅ እድሜ የተወሰነ ነው። ያቺ የተወሰነችለቱን የእድሜ ክፍሉን ደግሞ ምግባር ሳይፈጽምባት እንዲያልፍ ያደርገዋል። ሁለተኛው ዋናው ምክንያት ለምንድነው ዲያብሎስ የሚያዘገየን ከተባለ ለሁላችንም እድሜ ክፍል አለው። የሰው ልጅ እድሜ ቅዱስ ጊዮርጊስ ዘጋስጫ በረከቱ ትደርብን በመጽሐፈ ምስጢር በተባለ መጽሐፍ ላይ ሲገልጽ የሰው ልጅን እድሜ ከስነ ተፈጥሮ ጋር አያይዞ ያስተማረበት ክፍል አለው። ለምሳሌ ቀድም አንስተናል የሰው ልጅ እድሜ ጣራው 80 ነው። እኛ የተገነባ ነው ከ7 ነገር ነው። 4 ባህሪያተ ሥጋ 5ኛ ባህሪ ነፍስ። ይቺ የነፍስ ባህሪ 3 ስለሆነች ከ4 ጋር ደምረው 7 ያደርጓታል። እነዚህ 4 ባህሪያተ ሥጋ የሚባሉት ግን የሰው ልጅ እድሜ ላይ የሚፈራረቁበት ወቅት አላቸው። ሰው ልጅ የተፈጠረው ከ4 ባህሪያት ነው። አንደኛ ሁላችንም ውስጣችን ነፋስነት አለው፣ ሁለተኛ እሳትነት አለው፣ ሶስተኛ ውሃነት አለው፣ አራተኛ መሬትነት አለው። ለዚህም ነው አባ ሕርያቆስ በቅዳሴ ማርያም ሲናገር አብ ወልድ መንፈስ ቅዱስ ያስማማሉ ይላል። መተርጉሙ ሲያነሳ አብ ወልድ መንፈስ ቅዱስ ምንን ያስማማሉ ያልክ እንደሆነ በምድር ተስማምቶ የማያውቁትን ነፋስና መሬትነትን አስማምቶ ሰውነታችን ውስጥ አኑሯል። በምድር ተስማምቶ የማያውቁትን እሳትና ውሃን አስማምቶ ሰውነታችን ውስጥ ፈጥሮታል እግዚአብሔር። እነዚህ ደግሞ ወቅት አላቸው የሚያይሉበት። በመጀመሪያው የእድሜ ክፍል ከ0 እስከ 20 ባለው የእድሜ ክፍል ላይ ነፋስነት ያይላል። ነፋስ ወደ ፈለገው እንደሚነፍስ ሕፃናትም ወደ ፈለጋቸው የሚሄዱበት ነው። አንድም ነፋስነት ገለባውን ከስንዴው እንደሚለይ እውነት ርቱዕነት እንዳለው ሕፃናትም እውነት አላቸው። ሶስተኛ ነፋስ አንድ ቦታ ለረጅም ጊዜ እንደማይቆይ በዚህም ነፋስ ቂም አያውቅም እንደሚሉት ሕፃናትም ቂም አያውቅም። በዚህ እድሜ እግዚአብሔርም ዲያብሎስም እድሜውን እኩል ይፈልጉታል። ሕግጋትን ለመማር የተመቸ እድሜ ነው ነፋስነት እድሜ። መጽሐፍ ቅዱስን ለማጥናት 5 አዕማደ ምስጢራትን ለመያዝ ወደ ቤተ ክርስቲያን ገብተን ውዳሴ ማርያም አንቀጸ ብርሃኑን መልክዓ መልኩን ለማጥናት ዳዊቱን ለማጥናት ዜማውን ለማጥናት የተመቸ ነው። ዲያብሎስ ይህንን እድሜ ያዘገየዋል። የሁለተኛው እድሜ እሳትነት የሚባለው ነው ወይም ፋየር ኤጅ እያልን በዘመናዊ ቋንቋ የምንጠቅሰው የጊዮርጊስ ዘጋስጫ አስተምሮ ነው። ከ20 እስከ 40 ባለው እድሜ አእምሯችን ሁሉን ቆፍሮ ለመድረስ የሚችልበት ጠንካራው የእድሜ ክፍል ነው። ለዚህም ነው በመጽሐፈ መክብብ ምዕራፍ 12 ቁጥር 1 ላይ ይህችን እድሜ ጉብዝና እያለ ጠርቷታል። አሁን የጉብዝና ወቅታችን ቤተ ክርስቲያንን ለማወቅ የምንጠርበት እድሜ ነው። እውነት ለመናገር በዚህ እድሜ በፈረሰበት በኩል የምንቆምበት እድሜ ነው። ይሄ እድሜ የሚቀለድበት እድሜ አይደለም ማለት ነው። ወጣትነት ለቤተ ክርስቲያኔ በፈረሰው በኩል የምቆምበት ሰው በሌላት በኩል ሰው ሆኜ የምገኝላት እድሜ ነው። የሚቻልበት እድሜ ስለሆነ ጉብዝና እሳትነት ስለሆነ አሁን ልብ በሉ በዚህ 28 ቀን ውስጥ ቀድም መርሃ ግብር መሪውም ደጋግሞ ሲጠቅሰው እንደነበረ ቅምሻውን የምናገኝበት ነው። ከቅምሻው በኋላ ግን በእውነትም እኔ ለቤተ ክርስቲያን አስፈልጋታለሁ ማለት የምንችልበት ጊዜ ላይ መምጣት መቻል አለብን። ምን ማለት ይመስላችኋል? ይሄ ሰንበት ትምህርት ቤቶች በየቦታው እየተፈቱ ነው። ጉባኤ ቤት ብቻ አይደለም የሚፈታው፣ ሰንበት ትምህርት ቤትም በደንብ እየተፈታ ነው። አሁን ያለንበትን ደግሞ ሁለቱን ደብራት ብትመለከቷቸው አምደ ሃይማኖትንም መመልከት ይቻላል፣ መሰረተ ሃይማኖትንም ሁለቱን ብትመለከቷቸው ከትንሽ ከሚባለው ከምእመንነት እስከ ሊቀ ጳጳስነት የደረሰበትን ሰው ያፈሩ ቦታዎች ናቸው። በደንብ ያፈሩ ማለት ነው። የሚታወቅ አሁን ድረስ ለመማሪያ ደረጃ ሆኖ የቀረበ አምደ ሃይማኖት ለሰንበት ትምህርት ቤቱ ስም መጠሪያ አድርጎ መጽሐፍትን የጻፈልን በቀደመ ዲያቆን አሁን በቅስና ታላላቆቹን መምህራን ዓለም ላይ ያሉትንም ብናያቸው በፓይለትነትን ብናገኛቸው በደራሲነትን ብናገኛቸው ዓለም አለኝ የምትልበትን ቁንጮ ደረጃ ላይ የደረሱ በመንግስት አመራር ምናልባት በፕሬዝዳንትነት ደረጃ የደረሱ ሰዎችን ያፈሩ ቦታዎች ናቸው እነዚህ ቦታዎች። እነዚህን ግን ዲያብሎስ በብዙ ነገር አዘግይቶ ሊበትናቸው ወይም ደግሞ ከዚህ በኋላ ጥሩ ፍሬ እንዳያፈሩ በብዙ ነገር እየታገለ ነው። አሁን ትምህርቱን ስንጨርስ ምን ማለት አለብን? በፈረሰው በኩል መቆም አለብን። እዚህ ውስጥ ከተማርነው ተማሪዎች
ቢያንስ ሙሉ ለሙሉ ማለት በሚቻል ሁኔታ የሰንበት ትምህርት ቤት አባል መሆን መቻል አለብን። በደንብ ማለት የሰንበት ትምህርት ቤት አባልነታችን ደግሞ ቅድም ለማንሳትም እንደተሞከረው በዚህ በገዳማችን ላይ ባለው በዜማና በትምህርት በጣም በሚታወቁ ሊቃውንትን ያፈሩበት ስለሆነ የነሱን አሰረ ፍኖት ለመከተል የሚመች ቦታ ነው። አምደ ሃይማኖትን ከፍ ብለን ሄደን ገዳማችንን ብናየው በጣም ብዙ ሊቃውንትን ያፈሩ በጣም ብዙ ሰንበት ትምህርት ቤቱ ተጠያቂ የሆኑ መምህራን ሌሎች አምደ ሃይማኖትን አይተው ተከፍተው ዛሬ ብዙ ቦታ የደረሱ ከ25 ዓመት በላይ የርቀት ትምህርትን በመስጠት የሚታወቁ ቦታዎች ላይ እግዚአብሔር አምላክ እድሉን ሰጥቶን ተገኝተናል። ዲያብሎስ ሊያዘገየን በሚጥርበት በእሳትነት እድሜያችን እኛ ደግሞ በርትተን አይ ለቤተ ክርስቲያኔ በፈረሰው በኩል እቆምላታለሁ፣ ሰው ሆንላታለሁ፣ ሰው በሌላት ጊዜ ሰው ባጣች ጊዜ ተጠያቂ ሊሆን የሚችል ሰው ባጣን ጊዜ እኔ ተምሬ እኔ ራሴን ሞርጄ እኔ ራሴን ቀርጬ ለቤተ ክርስቲያኔ መቆም አለብን ማለት የሚያስፈልገን እድሜ ነው። ዲያብሎስ ይሄንን ስለሚያውቅ ነገ እዚህ ብንተከል ፍሬያችን 30 60 100 እንደሚያፈራ ስለሚያውቅ በብዙ ነገር ሊያዘገየን ይሞክራል። ሶስተኛው የእድሜ ክፍል ከ40 እስከ 60 ያለው የውሃነት እድሜ ነው። ውሃን ለሁላችን እናውቃለን። ረጋ ብሎ ያለበት ነው። የንስሐ እድሜ የቁጭት እድሜ ተብሎ የሚጠራው ነው። በዚህ እድሜ ዲያብሎስ ብዙ የሚያዘገይበት ነው። አራተኛው የእድሜ እርከን የሚባለው ከ60 እስከ 80 ባለው እድሜ በአፈርነት በሚመሰለው እድሜ ነው። በዚህ ሁሉ ግን አገልግሎታችንን ለቤተ ክርስቲያኔ ማለት ምንችልበትን ነገር ማዘጋጀት ያስፈልገናል። ልብ በሉ ቅዱስ ጳውሎስን ሊያዘገየው በጣም በብዙ ነገር ይሞክር ነበር። አንድ ምሳሌ አንስተን ትምህርቱን ልጠቅልል። ቅዱስ ጳውሎስ በሄደበት ቦታ ሁሉ ክርስቲያኖችን እያደረገ ወይም አዳዲስ ክርስቲያኖችን እየወለደ ወደ ቤተ ክርስቲያን ንብረት እየጨመረ ስላስቸገረው ዲያብሎስ በአንድ ነገር ሊያዘገየው ይጥር ነበር። በምን? የመጀመሪያው ራሱም ነግሮናል በቆሮንቶስ መልእክቱም ከአንድም 3 ጊዜ ታንኳዬ ተሰበረችብኝ ይላል። ደግሞ የጎኑ ጋት ነበረችብኝ ይላል ሁለተኛ ቆሮንቶስ ላይ። በህመም ሊያዘገየው ይሞክረው ነበር። ታንኳይቱን በመስበር ሊያዘገየው ይሞክር ነበር። በተለያየ ፈተና ያሳልፈው ነበር። ሶስተኛና የመጨረሻ እስር ቤት ውስጥ ሁሉ እየከተተ ሊያዘገየው ይሞክር ነበር። ዲያብሎስ ወደዚህ ስትመጡ በተለያየ ነገር ሊያዘገያችሁ ይሞክራል። ቅዱስ ጳውሎስን እስር ቤት ጣለው ይላል። እስር ቤት ሲገባ ቅዱስ ጳውሎስ ምክንያትን ማበጀት ይችል ነበር ለራሱ። ለምሳሌ እንደኛ ቢሆን እርሱ ወይም ምክንያትን የሚፈልግ አይነት ሰው ቢሆን ኖሮ ምን ማለት ይችል ነበር? አይ እግዚአብሔር እኮ እስር ቤት ያስገባኝ እዚህ ቦታ ላይ በጣም እየዞርኩ እንደደከመኝ ስለገባው እንድተኛ ፈልጎ ነው ብሎ መተኛት ይችል ነበር። ምክንያት እኮ ነው። አይ የስደት ቦታ ላይ ነው ያለሁት ለማስተማር አይመቸኝም ልተኛ ማለት ይችል ነበር። ግን አልተኛም። መጀመሪያ ያደርግ ዲያብሎስን ያውቀው ስለነበረ ለምን እንዳሳሰረውም ስለገባው መጀመሪያ በጸሎት ከሲላስ ጋር ይበረቱ ነበር። ጸሎታቸውን ሲጨርሱ መዘመር ጀመሩ ይላል። ሲዘምሩም የሚደንቃችሁ የሚሰውር ዝማሬ ነበራቸው። የሥጋ አልነበረም ዝማሬው፣ የመንፈስ ነበረ። ያ የቆሙበት አምድ ሁሉ ይንቀሳቀስ ጀመረ። ቤቱ ሁሉ በብርሃን ተሞላ። እነዚህም ሰዎች ተሰወሩበት። ያን ጊዜ የነበረው ጠባቂ ሲያይ ወደ ውስጥ ማንም የለም፣ ያመለጡት መሰለው። ስለዚህም ሰይፉን አንስቶ አንገቱን ሊቆርጥ ቢፈልግ ቅዱስ ጳውሎስ እንዳታጠፋ ራስህ ላይ ከቶ አንዳች ነገር አታድርግ፣ እጆቻችንም እግሮቻችንም ታስረው አሉ፣ አንዳች ነገር እንዳታደርግ አለው። እሱ ግን ከፍቶ ገባና እግሩ ስር ሰገደለት ይላል። ለቅዱሳን የጸጋ ስግደት እንደሚገባ አውቆ ሰገደለት። ደግሞም እንድድን ምን ላድርግ አላቸው ይላል። እንድድን ምን ላድርግ? ቤተ ክርስቲያኔ እንድጠብቅ ምን ላድርግ? በፈረሰው በኩል እንድቆም ምን ላድርግ? የምንልበት እድሜያችን ነው። ቆመና እሱ ላይ ከሰገደለት በኋላ ምን ላድርጋለሁ? አንተም ቤተሰብን በክርስቶስ እመን ያን ጊዜ ትድናለህ አለው። ልብ በሉ ዲያብሎስ ጳውሎስን ለምንድን ነበር ያሳሰረው? ሰዎችን ክርስቲያን እንዳያደርግ። እርሱ ግን በታሰረበት ቦታ ምን አደረገ? ሰዎችን ክርስቲያን ያደርግ ነበር። በተለያየ ነገር ዲያብሎስ ሊያጠምዳችሁ ሊያዘገያችሁ በሞከረ ጊዜ ባላችሁበትን ቦታ ሆናችሁ ግን ዕለት ዕለት የማንን ነገር እናስብ? የቤተ ክርስቲያንን ነገር። ለምን? ቤተ ክርስቲያንን በማሰብ ውስጥ ቤተ ክርስቲያንን መፈለግ አለ። ቤተ ክርስቲያንን በማሰብ ውስጥ
ቤተክርስቲያንን ማወቅ አለ። ቤተክርስቲያንን በማሰብ ውስጥ ቤተክርስቲያንን መውደድ አለ። ቤተክርስቲያንን በማሰብ ውስጥ ቤተክርስቲያንን ማፍቀር አለ። ቤተክርስቲያንን በማሰብ ውስጥ ራስን ለሰማዕትነት አሰልፎ መስጠት አለ። ይህንን ሁሉ እንድናደርግ ዲያብሎስ ያዘገየናል። ግንስ በጀመርነው ትምህርት በርትተን ትምህርታችንን በጨረሰን ሰዓት ደግሞ በሰንበት ትምህርት ቤት አባልነት ታቅፈን በፈረሰው በኩል የምንቆምላት ብዙዎችን ወደ ቤተክርስቲያን ህብረት የምንጠራ አምላካችን እንዲያደርገን የእርሱ ቅዱስ ፍቃድ ይሁንልን። ይቆየን። ያስተማረን የመከረን ቅዱሳን አምላክ እግዚአብሔር ስሙ የተመሰገነ ይሁን።